ከወሊድ በኋላ ወደ ቀድሞ የትዳር ህይወት መመለስ ብዙ እናቶች በውስጣቸው የሚያስቡት ነገር ነው። ነገር ግን በግልጽ ለመጠየቅ የሚያፍሩበት ወሳኝ ጉዳይ ነው። መቼ ይሆን የመጀመሪያው? ሰውነቴ ሙሉ ለሙሉ ዝግጁ ነው ወይስ መዘግየት የለምን ይሆን የሚሉ ጥያቄዎች ወደ አእምሮ እየተመላለሱ ከሆነ ዛሬ ትክክለኛውን የባለሙያ ምክር ይዘን ቀርበናል። ሰላም እንደምን ቆያችሁ? በዛሬው ቪዲዮአችን ከወሊድ በኋላ የግብረ ስጋ ግንኙነት መቼ መጀመር እንዳለበትና ምን ማድረግ እንዳለበት ከሳይንስ አንፃር እናያለን። እንደ ወሊድ አይነቱ በተፈጥሮ ወይስ በቀዶ ጥገና እና እንደ ሰውነታችን የመፈወስ ፍጥነት የሚለያየውን የጊዜ ገደብ ለጤንነቱ ደህንነት ሲባል ሊጠበቁ የሚገቡ ጥንቃቄዎችን እንዲሁም በዚህ ወቅት ከትዳር አጋሩ ጋር መደረግ ስላለበት ግልጽ ውይይት በዝርዝር እንመለከታለን። የመረጃ ራስዎንና የትዳር ህይወትን ለመጠበቅ በጣም አስፈላጊ ነው። ምናልባት እርስዎ የሚፈልጉት መልስ በዚህ ቪዲዮ ውስጥ ሊሆን ይችላል። ስለዚህ ቪዲዮን እስከ መጨረሻው ካያችሁ ጠቃሚ መረጃ ታገኛላችሁ። ለቻናሉ አዲስ የሆናችሁ ሰብስክራይብ በማድረግ ጀምሩ። ላይክ እና ሼር ማድረግም እንዳትረሱ። አብረን እንቆይ። ወደ ዝርዝር ጉዳዩ ስንገባ እንግዲህ ስለዚህ መቼ ነው ከወሊድ በኋላ ግንኙነት መጀመር ያለበት ወይም ትክክለኛ ቀን መቼ ነው? ስለዚህ ይህ ነው የሚባል ቀነ ገደብ ወይም 1 ወር፣ 40 ቀን፣ 2 ወር የሚባል ነገር የለም። ይልቅ እንደ ሁኔታዎች የሚወሰን ነው። ይህም ማለት ምንድነው? በአብዛኛው የህክምና ባለሙያዎች ከወሊድ በኋላ ቢያንስ ለ6 ሳምንታት ግንኙነት እንዳይደረግ ይመክራሉ። የጊዜ የድህረ ወሊድ ምርመራ ወይም ፖስትፓርተም ቼክአፕ የሚደረግበትና ሰውነት ከወሊድ በኋላ ወደ ቀድሞ ሁኔታው የሚመለስበት ጊዜ ነው። ይህ የድህረ ወሊድ ጊዜ ቶሎ ለወሲብ ዝግጁ ለመሆን እንግዲህ የወሊድ ሁኔታው፣ እድሜ፣ ከወለዱ በኋላ የሚደረግላቸው እንክብካቤ፣ የአመጋገብና የአኗኗር ሁኔታ ወሳኝ ነው። ለምን ይህን ያህል ጊዜ መጠበቅ ያስፈልጋል? በወሊድ ሂደት የሚፈጠር ቁስል መዳን ይኖርበታል። በማህፀን ውስጥ ያለው ቁስል ወይም ጽንሱ የተጣበቀበት ቦታ እንዲሁም በወሊድ ጊዜ የነበሩ ስፌቶች ወይም ስቴች ወይም በቀዶ ጥገና የወለዱ ከሆነ ቁስል ሙሉ በሙሉ ለመዳን በቂ ጊዜ ይፈልጋል። ለዚህ ነው በደንብ እስኪያገግሙ መጠበቅ ያለባቸው። የኢንፌክሽን አደጋን ለመቀነስ ደግሞ ከወሊድ በኋላ ለተወሰኑ ሳምንታት የሚኖር ደም መፍሰስ እስኪቆም ድረስ ወሲብ መፈጸም ለኢንፌክሽን አደጋ ያጋልጣል። በተጨማሪም በወሊድ ጊዜ የሚያጋጥማቸውን ድካምና ጭንቀትም ቶሎ ለወሲብ ዝግጁ እንዳይሆኑ ያደርጋቸዋል። የሰውነት ዝግጁነት ነው ሌላው። የወሊድ ሂደቱ ለሰውነት ትልቅ የጤና ፈተና ነው። በተጨማሪም ከፍተኛ ድካም ያለው በመሆኑ ሰውነትን ለማገገም እረፍትና በቂ ጊዜ ይፈልጋል። የወሲብ ጋር ግንኙነት ሲጀመር እንግዲህ ሊታወቁ የሚገቡ ቁልፍ ነጥቦች አሉ። አንደኛው ምንድነው? የእርግዝና መከላከያ ነው። ጡት እያጠባው ስለሆነ አላረግዝም የሚለው አስተሳሰብ የተሳሳተ ነው እና አደገኛ ነው። ጡት ማጥባት እንደ አጋዥ እንጂ እንደ አስተማማኝ የእርግዝና መከላከያ ዘዴ አይቆጠርም። ስለዚህ ወሲብ ሲጀመር ወዲያውኑ አስተማማኝ የእርግዝና መከላከያ መጠቀም ያስፈልጋል። በሁለተኛ ላይ የሆርሞን ተጽዕኖ መታሰብ አለበት። ጡት በማጥባት ወቅት የሚፈጠረው የሆርሞን ለውጥ ኤስትሮጅን ይቀንሳል። ስለዚህ የሴት ብልትን ሊያደርቅ ስለሚችል ወሲብ በሚፈጸምበት ወቅት ህመም ሊኖር ይችላል። ይህ ከተሰማ እንግዲህ በቅድሚያ በደንብ የወሲብ ቅድመ ጨዋታ ወይም በደንብ ማነቃቃት አስፈላጊ ነው። ማለስለሻ ቅባት ወይም ሉብሪካንት መጠቀም ህመምን ለመቀነስ ይረዳል ማለት ነው። ሌላው ሰውነትን ማዳመጥ ነው። ሲጀመር ዝግጁነት የሚወሰነው በአካል ቁስል መዳን ብቻ ሳይሆን በስነ ልቦናዊ ዝግጁነትም ጭምር ነው። ህመም ከተሰማ እንግዲህ ወዲያውኑ ማቆምና መጠበቅ ያስፈልጋል ማለት ነው። ሌላው መግባባት ነው። ስለ ስሜትና ስለ ልቦናዊ ዝግጁነት ከባልደረባ ጋር በግልጽ መወያየት ያስፈልጋል። መቸኮል አያስፈልግም። እንግዲህ ከላይ የተጠቀሰው አጠቃላይ ምክረ ሀሳብ ነው። ከወሊድ በኋላ ባሉት ሳምንታት ውስጥ ህመም፣ ያልተለመደ የደም መፍሰስ፣ ትኩሳት ወይም የሚያሳክክ ፈሳሽ ካለ እንግዲህ ወዲያውኑ ሐኪም ማማከር ይኖርባችኋል። መረጃውን እንደወደዳችሁ ተስፋ አደርጋለሁ። ሌሎች እንደዚህ አይነት መረጃዎችን ይዤ እንድመጣ ቻናሌን ሰብስክራይብ ማድረግ አትርሱ። ለሌሎች እንዲደርስ ደግሞ ቪዲዮን ላይክ እና ሼር በማድረግ ቤተሰብ ይሁኑ። በሌላ ቪዲዮ እስከምንገናኝ በሰላም ቆዩ።